ሰላም እንደምቆያችሁ። ዛሬ የምንመለከተው ስለ ጠባቂ መልአክ ነው፣ ወይንም መለኮታዊ እርዳታ ለሰብአዊ ችግር በሚልም መመልከት እንችላለን። በዋናነት ስለ መልአክ ስለ ጠባቂ መላእክት እንመለከታለን። እኛን የሚጠብቁንን ጠባቂ መላእክት እንዲሁም ደግሞ ዳንኤል 10 ላይ ያለውን ዳንኤል ራእይ አይቶ ሲቸገርና ሲጨነቅ መልአኩ ገብርኤል እንዴት እንዳገዘው እንመለከታለን። በዋናነት ስለ መላእክትም አንዳንድ ሀሳቦችን እናነሳለን። መላእክት ጠባቂ መላእክት አሉ ለእያንዳንዱ ሰው። ስለ ሉሲፈር እናነሳለን። ሉሲፈር ብርሃን ተሸካሚ የተባለው መልአክ ነው። ከዛም በኋላ ሰይጣን የሆነው ማለት ነው። ሲሶ መላእክት ከሰማይ የወደቁትን ሁላችንም እንደምናውቀው እነዚህ መላእክት የወደቁት አሁን ዲሞንስ ወይንም አጋንንት በሚለው ስማቸው ይታወቃሉ። እነዚህ አጋንንቶች ወይንም ሰዎችን በምድር ላይ የሚያሰቃዩ ሰዎችን የሚቆጣጠሩ አጋንንቶች ናቸው። ከነዚህ እንዴት ማምለጥ እንዳለብን እንመለከታለን። ጸሎት ማድረግ እንዳለብን እንመለከታለን። በዋናነት ስለ መላእክትም አንዳንድ ነገሮችን እናነሳለን። ስለ ገብርኤል ስለ የመላእክት ስም ስላለው ሚካኤል ስለሚባለው የመላእክት አለቃ እናነሳለን። የመላእክት አለቆች ሁለት ናቸው። ገብርኤልም አለ፣ ሚካኤልም የመላእክት አለቃ ወይም አርክኤንጀል ተብሎ ወይም ዘ ቺፍ ኤንጀል ወይም ኮማንደር ኦፍ ኤንጀል ዲቫይን ኮማንደር የተባለው ስለ ሚካኤልም እናነሳለን። ስለ ሊደርሺፕ ልናነሳ እንችላለን። ስለ መላእክት አለቃ ከተባለ አለቃ ሊደር ነው። ስለ ሊደርሺፕም እናነሳለን አንዳንድ ሀሳቦችን። በዋናነት ግን ስለ ጠባቂ መልአክ ነው የምናነሳው። ስለ ዲሞንስ ከዲሞንስ የሚጠብቁንን መላእክት እናነሳለን። እንደሚታወቀው ሲሶ መላእክት በሰማይ በራእይ 12 ላይ በሰማይ ሰልፍ ነበር። በሰልፍ ሚካኤልና ዘንዶ ተዋጉ ይላል። ሚካኤል ማን ነው? ዘንዶ አለ። የመላእክት አለቃ ሚካኤል ከዘንዶ ጋር ተዋጋ። ዘንዶ የሚለው ሰይጣን ነው። ተዋጉ። ከዛም በኋላ ወደቁ። ስፍራ አልተገኘላቸውም። ዘንዶ ሲሶ መላእክትን ይዞ እንደወደቅ። ሲሶ ማለት 1/3 ማለት ነው። 1/3 እንዴት ተባለ? እሱ ሌላ ጊዜ እናነሳለን። 1/3 መላእክት ወደቁ። ከዛም በኋላ እነዚህ ወደቁ መላእክት አጋንንት ናቸው። የሚያሰቃዩት ሰው በምድር ላይ እነዚህ አጋንንቶች ናቸው የሰው ልጅ በምድር ላይ የሚያሰቃዩት። ልክ በማርቆስ ወንጌል 5 ላይ እንደምንመለከተው በእጆቹ በሰንሰለት የታሰሩ አጋንንት የያዘው ሰው አለ። በመቃብር ቦታ ሰንሰለቶችን እየበጣጠሰ ኢየሱስ መጥቶ የአጋንንቱን ስንት ናቸው? ማን ስማችሁ ማን ነው ብሎ ሲጠይቃቸው ብዙዎች ነንና ሌጊዮን አለ። ሌጊዮን ማለት እንደ አንድ ብርጋዴር ነው። በሰራዊት ውስጥ ያለ ብርጋዴር ወደ 6000 ሰራዊቶች አሉ። በአንድ ሊጂየን ወይም በአንድ ሌጊዮን ወይም እንደ አንድ ብርጋዴር ውስጥ 6000 ሰራዊቶች ይገኛሉ። ልክ የሮማ ብርጋዴር እንደማለት ነው። ሌጊዮን ማለት የሮማ ወታደራዊ ስርዓት ውስጥ ያለ ብርጋዴር እንደማለት ነው። በእኛ ብርጋዴር ብለን የምንጠራው። ስለዚህ እነዚህ አጋንንቶች የወደቁ መላእክት ናቸው። ስለዚህ ሰውየውን ሲያሰቃዩት ነበር። ልክ ይህ በጣም ግልጽ የሆነ ማሰቃየት ነው። ሰውየው በሰንሰለት ይታሰራል። ሰንሰለቱን እየበጣጠሰ ሰውነቱን በድንጋይ እያቆሰለ የነበረ በአንድ ሌጊዮን ወይም በ6000 አጋንንቶች የተያዘ ሰው ነበር። ለዚህም ነው መለኮታዊ እርዳታ ለሰብአዊ ችግር። ሰዎች በምድር ላይ አጋንንት የያዛቸው ሰዎች አንዳንዶቹ ያስነቃሉ፣ አንዳንድ ሰዎች አያስነቁም። አጋንንት እንደያዛቸው አያስነቁም። ለምሳሌ ሊቀ ካህናቱ ቀያፋ አጋንንት ይዞት ነበር። ለምን? ኢየሱስ ይሰቀል ብሎ ተናግሯል። ሰውየውን እያናገረ የነበረው አጋንንት ነው እንጂ በራሱ እየተናገረ አልነበረም። ምክንያቱም ኢየሱስን እግዚአብሔርን አምላክን እንዲሰቀል አሳልፎ አይሰጥም ነበር። እየተጠቀመው የነበረው አጋንንት ነው። ስለዚህ ሰብአዊ ችግር በምድር ላይ ሰዎች በሚያስነቃ በማያስነቃ መንገድ በአጋንንት ይያዛሉ። ስለዚህ ለዚህ መለኮታዊ እርዳታ መጸለይ ወይም መጠየቅ አለብን። መለኮታዊ እርዳታ እንዲሰጠን ፈጣሪ ጸሎት ማድረግ አለብን። ዳንኤል 10 ላይ የምንመለከተው ይህንን ነው። ዳንኤል 10 ላይ አስፈሪ ራእይ ያያል ዳንኤል። ከዛም በኋላ
ጸሎት ያደርጋል። 21 ቀን ሙሉ ጸሎት አድርጓል። በመጀመሪያው ቀን ነው ግን ጸሎቱ የተሰማው። ከዚያን ገብርኤልን ልኮለታል ሚካኤል። ገብርኤል ወደ ዳንኤል ይመጣል። እየመጣ ያለ መንገድ ላይ አንድ ችግር ይገጥመዋል። ይህ ምንድን ነው? የፋርስ መንግስት አለቃ ገብርኤልን መንገድ ላይ ይይዘዋል ወይንም እንዳያልፍ ያደርገዋል። ይህ ማን ነው? የፋርስ መንግስት አለቃ ገብርኤል እንደምታወቀው የመላእክት አለቃ ነው። ዳንኤል ጸሎት አድርጓል ራእዩን እንዲገልጥለት። ራእዩን በደንብ አንብቡት ዳንኤል 10 ላይ። ከዚያም በኋላ 21 ቀን ሙሉ ተቋቋመ ወይንም መንገድ ዘጋበት የፋርስ መንግስት አለቃ። ገብርኤል የመላእክት አለቃ ነው። ይህ ማን ነው የመላእክትን አለቃ መንገዱን የሚዘጋበት ብለን ስንመለከት ስናስበው የሆነ ኃይለኛ እጅ እንዳለው ወይንም ከሰው በላይ የሆነ አካል እንደሆነ እንረዳለን። ይህ ምንድነው? ቀጥታ ሰይጣን ነው ማለት ነው። ወይም የቀድሞ ስሙ ሉሲፈር የተባለው ሰይጣን ነው ገብርኤልን እየተቋቋመ የነበረው። ከዛ ገብርኤል ጸሎት ያደርጋል። ሚካኤል መጥቶ እንዳገዘው ይናገራል። ገብርኤልን ሚካኤል ነው ያገዘው። ከዛ ከ21 ቀን በኋላ ይመጣል ገብርኤል ወደ ዳንኤል ይመጣና ጸሎት እኮ የተሰማው በመጀመሪያው ቀን ነው አለ። እሱ 21 ቀን ሙሉ ተሰቃየው ጸሎት እያደረገ ዳንኤል። ራእዩን ሲመለከት ከእሱ ጋር የነበሩ ሰዎች በድንጋጤ ፈርቶ ሸሽተዋል። ዳንኤል ብቻውን ሲሰቃይ ነበር። ራእዩን እንዲገልጥለት 21 ቀን ሙሉ ምግብ አልበላም። የጾም ጸሎት እያደረገ ነበር። ሻወር አልወሰደም ነበር። ከዛም በኋላ ነው ከ21 ቀን በኋላ በመጀመሪያው ቀን ነው ግን ጸሎቱ የተሰማው። 21 ቀን ሙሉ እሱ ጸሎት እያደረገ ነበር። ምንድን ነው ከዚህ የምንማረው? ውጊያ ነበር። እሱ 21 ቀን ሙሉ በሰማይ ውጊያ ነበር። የወደቀው መልአክ ትልቁ ዘንዶ ሉሲፈር የተባለው ድሮ የቀድሞ ስሙ ሉሲፈር ያው ፖዚቲቭ ስሙ ሰይጣን ኔጌቲቭ ስሙ የቀድሞ ስሙ እነዚህ ሉሲፈር ገብርኤልን እየተዋጋው ነበር አየር ላይ። በእኛም ዘመን እኛን ለመጠበቅ ወደ ምድር የሚላኩ መላእክት አሉ። እነዚህን መላእክት በአየር ላይ የሚዋጉ ዲሞንስ አሉ በምድር ላይ። ሁል ጊዜ ብዙ ጊዜ ሰዎች ላይረዱ ይችላሉ ይህንን ጸሎት ያደርጉ። ልክ ኤልሳ ለብላቴናው አይኖቹን ክፈትለትና የእሳት ሰረገሎችን ይመልከት ብሎ እንዳሳየው እኛ የማናየው ውጊያ አለ ሁል ጊዜ በአየር ላይ። ከዚህ ውጊያ እግዚአብሔር እንዲጠብቀን ወደ እኛ እየመጡ ያሉ መላእክትን እነዚህ አጋንንቶች ወይም ዲሞንስ እንዳይቋቋሙ በአየር ላይ ጸሎት ማድረግ አለብን። ሁል ጊዜ የጨለማው ስርዓት እንዲመታ በኢየሱስም እንዲመቱ ጸሎት ማድረግ ያለብን ማለት ነው። ስለዚህ ጠባቂ መልአክ አለው ለሁሉም ሰው። መለኮታዊ እርዳታ ያስፈልገናል። ልክ እንደ ዳንኤል ውጊያው ከዲሞንስ ጋር ነው። ዲሞንን የማባረር ስራ ነው የሚሆነው። ቅድም እንዳልኩት ዲሞንስ በሚታወቅም በማይታወቅ መንገድ ሰዎችን ይይዛሉ። ከቀያፋ ከሊቀ ካህናት ጀምሮ በመቃብር ቦታ እስከነበረው በማርቆስ 5 ላይ እንዳየ ነው ሰው። ስለዚህ መለኮታዊ እርዳታ ለሰብአዊ ችግር በሚል ተመልክተናል። ጌታ ይባርካችሁ። ስለ መላእክትም እንድናነሳ ከፈለጋችሁ ከታች ኮሜንት ላይ ያስቀምጡልኝ። ስለ ሚካኤል፣ ስለ ገብርኤል፣ ስለ ኡራኤል፣ ሱራፌል፣ እነ ራጉኤል የሚባሉ ክሩቤል የሚባሉ ስለ መላእክት ስለ እነሱ ስራ ማወቅ ከፈለጋችሁ ኮሜንት ላይ ያስቀምጡልኝ። በሚቀጥለው ማየት እንችላለን። ጌታ ይባርካችሁ።